ብላቴናው በዳዊት ቤት የመዳን ቀንድን አስነስቷል። እዚህ ቤት እንዲህ የለም አላልኩ? ዝም ብሎ አዎ የለም፣ ፊደል በፊደል ነው፣ ቁጥር በቁጥር ነው። የመዳን ቀንድን ምን ማለት ነው? አስነስቶልናል ማለት ምን ማለት ነው? አስነስቷል ቢል ለአንተ ይሁን ለማን እንደሆነ አይታወቅም። አስነስቷል ኦኬ ምናምን፣ ግን አስነስቶልናል ምን ማለት ነው? ኢየሱስ ክርስቶስ አባቴ ይርዳኝ። ኢየሱስ ክርስቶስ ቃል ስጋ ከሆነበት ጊዜ ጀምሮ ቃል ስጋ ከሆነበት ጊዜ ጀምሮ የሚያደርገው የሚሆነው የሚሰራው ነገር አንዱም ለሱ አይደለም። እስቲ ወክሎኝ ነው በሉ፣ ወክሎኝ ነው በሉ። ቃል ስጋ ሆነ። ለምን ሆነ? ምድርን መጎብኘት አምሮት እንደው እቺ ዓለም ምን ትመስላለች ብሎ ነው። ለምን መጣ? ቃል ለምን ሰው ሆነ? ቃል ለምን ስጋ ሆነ? አቤት! እግዚአብሔር ካንተ እግዚአብሔር ካንቺ በግል የሚፈልጋቸው ነገሮች አሉ። እነሱን አንዳቸውንም አንተ ላይ አላገኘም፣ አንቺ ላይ አላገኘም። ስለዚህ ቃል ምን ሆነ? ሰው ሆነ። ቃል ስጋ ሆነ። በሰውነቱ ቃል ስጋ ከሆነበት ጊዜ ጀምሮ የሆናቸው የሚሆናቸው የሚያደርጋቸው ነገር አንዱም ለርሱ አልተቆጠረም። አንዱም ሊያስቆጥር አልመጣም። እንዴት ነኝ እግዚአብሔር አባቴ ሄድኩልህ እኮ በመርከብ ላይ ምንድነው በታንኳ ላይ በባህር ላይ ሊል አልመጣም። ዳቦ አራባው እኮ ሊል አልመጣም። እያንዳንዷ የሚሰራ አረቆይ ተው እስቲ ሲጸነስ ጀምሩ ሕፃን ተወልዷል። አሜን አቤት! ሕፃን ተወልዷል፣ ወንድ ልጅም ተሰጥቷል። አይመጣም። እሱ ለአንተና ለኔ ነው። እኔ ስወለድ አንተ ስትወለድ ኦይ ሕፃን ተወለደ ይባላል። ለምን? ለማንም ስላልተወለድክ። ምንም ስለ አታድነን አትገለን። ስለዚህ አንተ ጋር ሲሆን ምን ይሆናል? ሕፃን ተወልዷል። ለአንተ ነው። ለኢየሱስ እንደሱ አይደለም። ለኢሳይያስ ተወለደ ልትለው ይችላል። ለዳዊት ተወለደ፣ ለሙሴ ተወለደ፣ ለአብርሃም ተወለደ። ኢየሱስ ጋር ስትመጣ ሕፃን ተወልዶልናል ማለት የራስ ነው የምታረገው፣ ያንተ ነው። ማርያም ይዛው ቆይ ማርያም ይዛው ተቀበላታ። ሰውየው ምን ነው ቢሉ እዛው መለሰላት፣ አይኖቼ ማዳንህን አይተዋል፣ ማዳንህን አይተዋል። ማርያም ይዛው ለዓለም የሆነ እዛው ይዛው ሰይፍ ነው በልብሽ ውስጥ የሚያልፈው። ይሄ ማለት አድጎ ሊጦርሽ አይደለም ነው። አድጎ ሊጦርሽ አይደለም። ለዓለም ሁሉ ሲሞት ባይንሽ ታያለሽ ተባለ። ስለዚህ ሕፃን ተወልዶልናል። ለኔ ነው በሉ። አሁን ወንድ ልጅም ተሰጥቶናል፣ ለኔ ነው። ቀጥሎ ደግሞ ስሙን ኢየሱስ ትይዋለሽ ወይም ስሙን ኢየሱስ ትለዋለህ ተባሉ። እሺ ስሙ እንኳን ለርሱ ለራሱ ለሱ መጠሪያ ስሙ ነው የተሰጠው፣ ግን ለኛ ነው። እስቲ ኢየሱስ ትዝ ይላችኋል? የሆነ ወንጌል ትዝ አይላችሁም? እሱም ቦታ የሚነግረኝ ኢየሱስ የሆነ ጋኔን አግኝቶ በስሙ ያስወጣ ቀን ትዝ አይላችሁ? የሆነ ርኩስ መንፈስ አግኝቶ የሆነ ቦታ ጋር ኢየሱስ አግኝቶ እንደዚህ አላለውም? አንተ ርኩስ መንፈስ በኢየሱስ ስም ውጣ አላለውም? ኢየሱስ በስሙ አጋንንት አውጥቶ አያውቅም እንዴ? አንዳንድ ሰው ይላችሁ መጽሐፍ ቅዱስን በጣም ጎበዝ አንባቢዎች አሉ። ይሄን ከጨረሱ በኋላ ይሄን የሚያነቧል ነጩ ነው። እነሱ እነዚህን ጥቅሶች ያገኛሉ። እነሱ ሰዎች ናቸው ያስቸገሩ ወገኖቼ። ኢየሱስ በስሙ አጋንንት አውጥቶ አያውቅም። በስሙ ሙታን አስነስቶ አያውቅም። ለምን? ስሙ ለኔ ነው የተሰጠ። መጽሐፍ ነው የሚለው። ምንድነው የሚለው? ከሰማይ በታች እንድንበት ዘንድ ለሰዎች የተሰጠ። ለማን የተሰጠ? ለሰዎች ምን የሆነ የተሰጠ ምን ስም? ከሰማይ በታች ሌላ የለም። ስለዚህ በስሙ የኃጢአታችሁ ስርየት ተሰበከላችሁ። ልጆቼ ሆይ ኃጢአታችሁ ስለ ስሙ ምን ሆነ? ተሰረየላችሁ። እያንዳንዱ ታሪኩ ኢየሱስ 33 ዓመት ሙሉ በድህነት ኖረ ምናምን የኔ ምስኪን እንደው አይ ይብለ ሚላቀሰው ሊኖር ይችላል። ኖ በእርሱ ድህነት እናንተ ባለጠጎች ተሆኑ ዘንድ ማለት የሚሆናቸው ነገሮች ሁሉ ለኛ ናቸው። እንደው ቀጠቀጡት እኮ አሰቃዩት እኮ ወዘተ ሰውነቱን ከራስ ፀጉሩ እስከ እግር ጥፍሩ አየኔ ጌታ የየ ከዛሳ አልቀሰ ከተበተንክ ጉድፈላ። መጽሐፉ የሚለው በእርሱ ቁስል እኛ ተፈው። የሚሆናቸው ሁሉ ስለማን ነው? ስላንተ ነው።
መጽሐፍ ነው የሚለው። ሲሰቀል እንኳን ከእርሱ ጋር ተሰቀላችሁ ነው የሚለው። ሲሞት እንኳን ከእርሱ ጋር ሞታችኋል ነው የተባለው። የሚሆነው ሁሉ ማንን ወክሎ ነው? ወይም በሌላ አነጋገር አንዱ ስለ ሁሉ ሞተ አይደለም? እንኪያስ ሁሉም ምን ሆኖ ሞቷል። እሺ ሞቻለሁ በሉ። ያን ቀን በሉ በኃጢአቴ ምክንያት ሞቻለሁ በሉ። ተነስቷል። ለጽድቅ እንኖር ዘንድ ከእርሱ ጋር አብረን ተነሳ። መነሳት ብቻ አይደለም፣ ቀጥሎ ከእርሱ ጋር በቀኙ አስቀመጠን። ይመጣል ድጋሚ። መጽሐፍ ምን ይላል? ሕይወታችሁ የሆነው ክርስቶስ በሚመጣ ጊዜ ያን ጊዜ እናንተም ከእርሱ ጋር አብራችሁ በክብር ትገለጣላችሁ። ይነግሳል። መጽሐፉ የሚለው እንነግሳለን ይላል። ባሪያዎቹ ከእርሱ ጋር ኖሩና ነገሱ ይላል። ነገሱ የሚሆነው ሁሉ የሚነግሰው በሰውነቱ ነው። ልብ በሉ እና በሰውነቱ የሚሆናቸው ሁሉ ለእኛ ተቆጠሩ። በመጽሐፍ እንደተጻፈ ብንጸና ከእርሱ ጋር እንነግሳለን። ያ ብቻ አይደለም። በዛ በራእይ ምዕራፍ 20 ከቁጥር 6 በኋላ በፊተኛው ትንሣኤ የሚነሱ ሁሉ ብፁዓን ናቸው። ለምን? ከእርሱ ጋር 1000 ዓመት ሙሉ ኖሩና ነገሱ። በጣም ለማመን የሚከብድ ነገር ሁሉ መጨረሻ ይጻፋል። ራእይ 2 ላይ ባሪያዎቹም ከእርሱ ጋር ነገሱ። ታውቃለህ አይደለ? ምድር የምትናወጠው ባሪያ ሲነግስ ነው። መጽሐፍ እንደሚለው እኛ ግን እነግሳለን። ምንም ማድረግ አይቻልም። ባሪያዎቹ ከእርሱ ጋር ይነግሳሉ ይላል መጽሐፍ ነው የሚጽፉ። በሰውነቱ ያደረጋቸው ነገሮች ለክርስቲያኖች ተቆጠሩ። ኢየሱስን የበላው ከእርሱ የተነሳ በሕይወት ይኖራል። የዘላለም ሕይወት አለን። አሁን እናንብና በዳዊት ቤት የመዳን ቀንድን አስነስቶልናል። ለኢየሱስ ሁሌ ሲነበብ ወዴታ አምጥተህ ሆኖ የምታነበው? ላንተ አድርገህ ነው የምታነበው። ኢየሱስ እኮ ተወለደ፣ አራከው ተወለደልኝ ይባላል። እንደው እኮ ገደሉት፣ ኖ ሞተልኝ ነው የሚባለው። እያንዳንዷ ነገር የእግዚአብሔር ልጅ በምድር ላይ የሚሰራት ሁሉ ለአንተና ለኔ ነው። እዚህ ቤት ላለ ነው፣ ለመላእክት አይደለም። ለአንተና ለኔ ነው እየፈጸመ ያለው እየሰራ ያለው። የሚቀረን ነገር በሙላት ያደረጋቸውን ነገሮች ለኛ አድርጎ መቀበል ነው። በሙላት ችግራችን እርሱ የሰራቸውን የኛ አድርገን ከምንቀበል ይልቅ እኛ የሰራናቸውን መቁጠር እንወዳለን። እስቲ ወገኖቼ ኢየሱስ ያደረገልን የሰራልን በዚህ ገብቶ በዚህ ወጥቶ ይሄን ሁሉ ሰርቶልህ ከሚባል ይልቅ ወገኖቼ እስቲ ሰሞኑን ምን ነበር የሰራ ነው ስንባል ደስ ይለናል። የሱ ከሚቆጠርልን እኛም እናስቆጥረውን ብንቆጥር ደስ ይለናል። ያ ነው ትልቁ ችግር። ሃይማኖት ትልቁ አደጋው ይሄ ነው። ሃይማኖት የእግዚአብሔርን አይቆጥርልህም፣ ያንተን ነው የሚቆጥርልህ። ትንሽ ስትሰራ ያጨበጭብላል። አጨብጭቡለት። በእውነት ይሄ ሰው በእውነት 7 ቀን ነው ጾሞ የወጣው ለምድሪቱ ነው የጸለየው እልል በሉለት ይልና ከዛ በኋላ ሰው ነህና ትሰናከላለህ፣ ትደክማለህ። ያን ጊዜ ደግሞ ስደቡት፣ ትበሉት፣ አትጨብጡት፣ አትንኩት፣ እርኩስ ነው ምናምን ይልሃል። ይህን ማስተምር እኔ በዚህኛው ሰውዬ መንገድ በሕይወቴ ዘመን ሄጄ አይደለም። እንወዳደር እንዴት ነው ነገሩ? ነገር ግን እውነታው ይሄ ነው። ይህ ሰው ተስፋ አለው። ይህ ሰው የእግዚአብሔር ልጅ ነው። በእነዚህ በእኛ ወቅታዊ ስሜት መውጣትና መውረድ ላይ የተመሰረተ ህይወት እግዚአብሔር አልሰጠንም። በአንተ ማንነት ላይ የተጣለ ህይወት አልሰጠንም። እና የመዳንን ቀንድ አስነስቶልናል ማለት የመዳንን ኃይል አስነስቶልናል። ኃይል የሚያስፈልገው የማይችልን ነገር ወደሚችል ነገር ለማምጣት ነው። ውሃ ወደ ላይ አይወጣም። ስለዚህ ወደ ላይ የማይወጣን ውሃ ወደ ላይ እንዲወጣ አቅም ስለሌለው ስለማይችል ተፈጥሮ ስላይደለ የሆነ ኃይል ያስፈልገዋል። የሆነ ፕሬሸር፣ ኤነርጂ፣ ፓወር ምናምን ያስፈልገዋል ውሃውን ወደ ላይ ለመውሰድ። እኔና አንተ በእግዚአብሔር ፊት መቼም የዘላለም ሕይወት በራሳችን ልናገኝ አንችል። ስለዚህ እግዚአብሔር በዳዊት ቤት ምንድን ያስነሳው? የመዳን ቀንድ አስነስቶልናል። ጥሩ አስነስቶልናል።